ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮሞኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ወደ ትምህርታችን ስንቀጥል ዛሬ ይዤላችሁ የመጣው የአማርኛ ፊደላትን በማገጣጠም ባለ አራት ሆሄ ቃላት ምስረታ ይሆናል ማለት ነው። የአማርኛ ፊደላትን እየቆጠራችሁ ወይም ሸምድዳችሁ ይዛችሁ አገጣጥማችሁ ለማንበብ ለመጻፍ ለተቸገራችሁ በቀላል መንገድ ማንበብ እና መጻፍ የምትችሉበት ቪዲዮ ይሆናል ማለት ነው። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በየጊዜው የሚለቃቸው አዳዲስ ቪዲዮዎች እንዲደርሷችሁ ወደ ትምህርታችን ስንቀጥል ይቺ ምን ትላለች? ለምሳሌ። ለምሳሌ ስንል እንዴት ስንተኛ ፊደል ናቸው፣ የማን ዝርያ ናቸው የሚሉትን ለይተን ማወቅ ይኖርብናል ማለት ነው። ስለዚህ ይቺ የለ የመጀመሪያ ፊደል ለ፣ ይቺ የመ ስድስተኛ ፊደል ም፣ ይቺ የሰ አራተኛ ፊደል ሳ፣ ይቺ የለ አምስተኛ ፊደል ሌ። አንድ ላይ ምን ሆነ ማለት ነው? ያው ለምሳሌ ብለን ጻፍና ማለት ነው። ለምሳሌ ከዚህ ስንመጣ ደግሞ እዚህ መድረክ። መድረክ ብለን ለመጻፍ ስንፈልግ የመን የመጀመሪያ ፊደል መ፣ ይቺስ ይቺ የደ ስድስተኛ ፊደል ማለት ነው፣ የደ ዝርያ ድ፣ ይቺ የረ የመጀመሪያ ፊደል ረ፣ ይቺ የከ ስድስተኛ ፊደል ክ። አንድ ላይ መድረክ መድረክ ብለን ጻፍና ማለት ነው። ከዚህ ስንመጣ ይቺ ስልጣን። ስልጣን ብለን ስንጽፍ ደግሞ የሰ ስድስተኛ ፊደል ስ፣ ይቺ የለ ስድስተኛ ፊደል ል፣ ይቺ የጠ አራተኛ ፊደል ጣ። እንዴት ድምፃቸውን እናውቃቸዋለን ካልን ደግሞ ዝርያቸው የማን ዝርያ እንደሆኑ እና ስንተኛ ፊደል እንደሆኑ ካወቅን በኋላ መቁጠር ማለት ነው። ለምሳሌ እቺ የጠ አራተኛ ፊደል ጣ ናት ነው ያለ። ጣ መሆኗን እንዴት እናውቃለን ካላችሁ ጠ፣ ጡ፣ ጢ፣ ጣ በማለት እስከ 4 በመቁጠር ጣ መሆኗን ድምጿን ማወቅ ትችላላችሁ ማለት ነው። ከዚህ ስንመጣ ይቺ ን። ን ማለት ደግሞ የነ ስድስተኛ ፊደል ማለት ነው። ን በአንድ ላይ ስናነበው ስልጣን ስልጣን ብለን ጻፍነ ማለት ነው። ከዚህ ስንመጣ ደግሞ ስህተት። ስህተት ብለን ስንጽፍ ደግሞ የሰ ስድስተኛ ፊደል ስ፣ ይቺ የሃ ስድስተኛ ፊደል ህ፣ ይቺ የተ የመጀመሪያ ፊደል ተ፣ ይቺስ የተ ስድስተኛ ፊደል ት። ምን ብለን ጻፍነ ማለት ነው? እንደዚህ አድርገን ካስቀመጥናቸው ስህተት ስህተት። ከዚህ ስንመጣ ይቺ ደግሞ መኖሪያ። መኖሪያ ብለን ስንጽፍ ደግሞ የመን የመጀመሪያ ፊደል መ፣ የነን ሰባተኛ ፊደል ኖ፣ የረ ሶስተኛ ፊደል ሪ፣ ይቺ የየ አራተኛ ፊደል ያ። በአንድ ላይ ምን ሆነ? መኖሪያ መኖሪያ ብለን ጻፍነ ማለት ነው። መኖሪያ። ከዚህ ስንመጣ ይቺ ደግነት። ደግነት ስንል ደግሞ የደን የመጀመሪያ ፊደል ደ፣ ይቺ የገ ስድስተኛ ፊደል ግ፣ ይቺ የነ የመጀመሪያ ፊደል ነ፣ ይቺ የተ ስድስተኛ ፊደል ት። አንድ ላይ ደግነት ደግነት ብለን ጻፍነ ማለት ነው። በዚህ መልኩ ከተለማመዳችሁ አማርኛን ማንበብ መጻፍ አጋጥማችሁ ለምትቸገሩ በቀላል መንገድ መረዳት ትችላላችሁ ማለት ነው። ይህ ቪዲዮ እስከ መጨረሻው ከተከታተላችሁት። ከዚህ ስንመጣ ይቺ ደግሞ መሰረት። መሰረት ብላችሁ ስትጽፉ ደግሞ የመ የመጀመሪያ ፊደል መ፣ የሰ የመጀመሪያ ፊደል ሰ፣ የረ የመጀመሪያ ፊደል ረ፣ የተ ስድስተኛ ፊደል ት። አንድ ላይ መሰረት መሰረት ብለን ጻፍነ ማለት ነው። ከዚህ ስንመጣ ይቺ መጠነኛ። መጠነኛ ብለን ለመጻፍ ስንፈልግ ደግሞ የመ የመጀመሪያ ፊደል መ፣ የጠ የመጀመሪያ ፊደል ጠ፣
የነ የመጀመሪያ ፊደል ነ፣ የኘ አራተኛ ፊደል ኛ፣ በአንድ ላይ መጠነኛ መጠነኛ ብለን ጻፍን ማለት ነው። መጠነኛ። ከዚህ ስንመጣ ይቺ ጠቅላላ። ጠቅላላ ስንል ደግሞ የጠ የመጀመሪያ ፊደል ጠ፣ የቀ ስድስተኛ ፊደል ቅ፣ የለ አራተኛ ፊደል ላ። እቺ የለ አራተኛ ፊደል ላ፣ ሁለቱም ላ ናቸው ማለት ነው። ስለዚህ ጠቅላላ ጠቅላላ ብለን ጻፍን ማለት ነው። ከዚህ ስንመጣ ይቺ ስብሰባ። ስብሰባ ብላችሁ ስትጽፉ ደግሞ የሰ ስድስተኛ ፊደል ስ፣ የበ ስድስተኛ ፊደል በ፣ ይቺ የሰ የመጀመሪያ ፊደል ሰ፣ ይቺ የበ አራተኛ ፊደል ባ፣ አንድ ላይ ስብሰባ ስብሰባ ብላችሁ ጻፋችሁ ማለት ነው። ከዚህ ስንመጣ ደግሞ ይቺ ከበበው። ከበበው ብለን ስንጽፍ ደግሞ የከ የመጀመሪያ ፊደል ከ፣ ይቺ የበ የመጀመሪያ ፊደል፣ ይቺም የበ የመጀመሪያ ፊደል በበ ማለት ነው። ይቺ የወ ስድስተኛ ፊደል፣ የወ ስድስተኛ ፊደል መሆኗን ካወቅን በኋላ ድምጿን ለመለየት ደግሞ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው ብለን ው መሆኗን ማወቅ እንችላለን ማለት ነው። ስለዚህ ይቺ ው ነች ማለት ነው። ስናነበው ይቺ ከበበው ከበበው ብለን ጻፍን ማለት ነው። ከዚህ ስንመጣ ይቺ መታደል። መታደል ስንል ደግሞ የመ የመጀመሪያ ፊደል መ፣ ይቺስ የተ አራተኛ ፊደል ታ፣ ይቺ የደ የመጀመሪያ ፊደል ደ፣ ይቺ የለ ስድስተኛ ፊደል ል፣ አንድ ላይ መታደል መታደል ብለን ጻፍን ማለት ነው። እሺ ከዚህ ስንመጣ ይቺ ስለሆነ። ስለሆነ ብለን ስንጽፍ ደግሞ የሰ ስድስተኛ ፊደል ስ፣ የለ የመጀመሪያ ፊደል ለ፣ የሃ ሰባተኛ ፊደል ሆ፣ የነ የመጀመሪያ ፊደል ነ፣ አንድ ላይ ስለሆነ ስለሆነ ብለን ጻፍን ማለት ነው። ከዚህ ስንመጣ ይቺ ስለዚህ። ስለዚህ ስንል ደግሞ የሰ ስድስተኛ ፊደል ስ፣ ይችስ የለ የመጀመሪያ ፊደል ለ፣ ይችስ የዘ ሶስተኛ ፊደል ዚ፣ ይቺ የሃ ስድስተኛ ፊደል ህ፣ በአንድ ላይ ስለዚህ ስለዚህ ብለን ጻፍን ማለት ነው። በዚህ መልኩ ጎበዝ አንባቢና ጻፊ መሆን እንፈልጋለን በኦንላይን ተምረን ለምትሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል ጎበዝ አንባቢና ጻፊ መሆን እንድችሉ አድርገን እናስተምራለን። ከየትኛውም ሀገር ሆናችሁ ከሀገር ውስጥም ከሀገር ውጭም ሆናችሁ ማንበብ መጻፍ ለማትችሉ በቀላል መንገድ ማንበብ ሆነ መጻፍ እንዲችሉ አድርገን እናስተምራችኋለን። አታች ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። በቅርብ ቀን አቀላጥፋችሁ ማንበብ መጻፍ እንዲችሉ አድርገን እናስተምራችኋለን ማለት ነው። ወደ ትምህርታችን ስንቀጥል ይቺ ሽልማት ብላችሁ ስጽፉ ደግሞ ወይም ስንጽፍ የሸ ስድስተኛ ፊደል ሽ፣ ይቺስ የለ ስድስተኛ ፊደል ል፣ ይቺ የመ አራተኛ ፊደል ማ፣ ይቺ የተ ስድስተኛ ፊደል ት፣ አንድ ላይ ሽልማት ሽልማት ብለን ጻፍን ማለት ነው። ከዚህ ስመጣ ይቺ ያለበት ስንል ደግሞ የየ አራተኛ ፊደል ያ፣ ይቺ የለ የመጀመሪያ ፊደል ለ፣ ይቺ የበ የመጀመሪያ ፊደል በ፣ ይቺ የተ ስድስተኛ ፊደል ት፣ አንድ ላይ ያለበት ብለን መጻፍ ቻልን ማለት ነው። ከዚህ ስንመጣ ይቺ ለማወቅ ስንል የለ የመጀመሪያ ፊደል ለ፣ የመ አራተኛ ፊደል ማ፣ የወ የመጀመሪያ ፊደል ወ፣ ይቺስ የቀ ስድስተኛ ፊደል ቅ፣ በአንድ ላይ ለማወቅ
ለማወቅ ብለን ጣፍነዋል ነው። እዚህ ስንመጣ ይቺ ታምራት ታምራት ስንል ደግሞ የተ አራተኛ ፊደል ታ፣ የመ ስድስተኛ ፊደል ም፣ የረ አራተኛ ፊደል ራ፣ የተ ስድስተኛ ፊደል ት፣ አንድ ላይ ታምራት ታምራት። ከዚህ ስንመጣ ይቺ ጠንካራ ጠንካራ ስንል የጠ የመጀመሪያ ፊደል ጠ፣ የነ ስድስተኛ ፊደል ን፣ የከ አራተኛ ፊደል ካ፣ የረ አራተኛ ፊደል ራ፣ በአንድ ላይ ጠንካራ ጠንካራ። ይችስ አሸንፎ አሸንፎ ስንል የአ የመጀመሪያ ፊደል አ፣ የሸ የመጀመሪያ ፊደል ሸ፣ ይችስ የነ ስድስተኛ ፊደል ን፣ ይችስ የፈ ሰባተኛ ፊደል ፎ። ስለዚህ ስናነበው አሸንፎ አሸንፎ። ከዚህ ስንመጣ ይች ደግሞ ስርዓት ስርዓት ብለን ስንጽፍ ደግሞ የሰ ስድስተኛ ፊደል ስ፣ የረ ስድስተኛ ፊደል ር፣ የአ የመጀመሪያ ፊደል አ፣ የተ ስድስተኛ ፊደል ት፣ አንድ ላይ ስርዓት ስርዓት። ከዚህች ሲሆን ሲሆንም ብለን ስንጽፍ ደግሞ የሰ ሶስተኛ ፊደል ሲ፣ የሃ ሰባተኛ ፊደል ሆ፣ የነ ስድስተኛ ፊደል ን፣ የመ ስድስተኛ ፊደል ም፣ አንድ ላይ ሲ ሆ ን ም ሲሆን። ከዚህ ስንመጣ ይቺ ለዚህም ለዚህም ስንል ደግሞ የለ የመጀመሪያ ፊደል ለ፣ ይችስ የዘ ሶስተኛ ፊደል ዚ፣ ይቺ የሃ ስድስተኛ ፊደል ህ፣ ይችስ የመ ስድስተኛ ፊደል ም፣ አንድ ላይ ለዚህም ለዚህም ብለን መጻፍ ቻልና ማለት ነው። ከዚህ ስንመጣ ይቺ በረከት በረከት ስንል ደግሞ የበ የመጀመሪያ ፊደል በ፣ የረ የመጀመሪያ ፊደል ረ፣ የከ የመጀመሪያ ፊደል ከ፣ የተ ስድስተኛ ፊደል ት፣ ምን ይላል ማለት ነው ስናነበው በረከት በረከት ብለን መጻፍ ቻልን ማለት ነው። አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮምኛ እንዲሁም ሌሎችን የትምህርት አይነቶች በቀላል መንገድ ሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በኦንላይን መማርና መከታተል ለምትፈልጉ በቀን 1 ሰዓት በመመደብ የእናንተን የስራ ሰዓት በማይጋፋ መልኩ እናንተ በመረጣችሁ ሰዓት ማታም ቀንም ጠዋትም እናንተ የመረጣችሁትን ሰዓት በማስያዝ መማርና መከታተል ትችላላችሁ። አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን እናስተምራለን። ከታች ከቪዲዮ ላይ ባስቀመጥነው ስልክ በመደወል ጎበዝ አንባቢና ጻፊ መሆን ይችላሉ። ደውላችሁ አናግሩን። ለዛሬ ይዘንላችሁ የመጣነ ትምህርት ወይም ቪዲዮ ይህን ይመስላል። ሰናይ ቆይታ፣ መልካም ጊዜ ተመኘን።